እኔ በጣም አፍቅሬሻለሁ ወድጄሻለሁ እና ከርሽ ደግሞ እንደማትመለሽ አውቃለሁ። ስለዚህ አፍቅሬሻለሁ ወድጄሻለሁ የእውነትን ከተመቸውሽ አንቺ የእውነት ስሜት ትንሽ ስሜት እንኳን ለኔ ካለሽ እንጋባለን እንዴ ከዛ ምን አልኩት አዎ ከዛ እሺ ቆይ አልኩት ልማከርና ነግርሃለሁ አልኩትና ገባኝ ማለት ነው። ከዛ ማሚ ምንም ነገር አልደብቃትም ማለት ነው። ከዛ ገባኝና ማሚ ብሩክ እኮ እንዴ ያለኝ አልኳት ምን አልች እንዴ ያለኝ አፈራባሽ ቢ ይሄንን ነው ምሰሪልኝ ስፖርት ሰራለሁ ብለሽ ወጣሽ ብላ ተቆጣችኝ። በቃ ደበደበችኝ ሁላ ማለት ነው። ከዛ ስደበድበኝ በቃ አይሆንም ከዚህ በኋላ እኔ እናንተ እዚህ ጋር ነው የምናቆመው አልኩት ማለት ነው። ከዛ ስለው እሺ አንድ ጥያቄ ብቻ ልጠይቅሽና ከዛ በኋላ በቃ ችግር የለውም ማለት ውሳኔሽን አንቺ በራስሽ መወሰናችን ማለት ከዛ ይሄን ብቻ መልሽልኝ ከዛ በኋላ ችግር የለውም ማለት ከዛ እሺ ቆይ ላስብበት አልኩት አሁንም ማለት ነው። ከዛ ገብቼ ጠነጠንኩኝ አሰብኩኝ እንዴ ለምን ደግሞ ትመታኝ እኔ ኮንኩኝ አድጋለሁ ከዚህ በኋላ በቃ ለራሴ አድጋለሁ እንደውም ማለት ማዘርም ማለት ነው እንደውም ያሁኑ ጉድ እንጋባለን ከፈለግሽ ተቀበል ካልፈለግሽ ጠፋለሁ አልኩት። ቆይ አንቺ አሁን ያሁኑ ጉድ እንጋባስቲ በልብሽ ውስጥ የፍቅር ስሜት እየተሰማሽ ነበር? በቃ የሆነ ባንዴ የመጣልኝ ነገር ነው በቃ አለ አይደል ውስጤ የሆነ ነገር በራሴ መወሰን አለብኝ ውሳኔዎችን የሚል ነገር ወሰንኩኝና አልኩት ማለት ከዛ ስለው ደነገጠ እሱ ተመልሶ ማለት ነው። ከዛ አልቀረባም ማለት በይ እንደውም ተወቃ ካሉን ይቀርካልኩት ከዛ እሺ በቃ ችግር የለውምና ከማዘር ጋር ግን ተነጋገሪበት እንትን እንዳንል ከማዘር ጋርም ተነጋገሪበት በእኔ በኩል ያለው ነገር እጨርሳለሁ ችግር የለውም ማለት ከዛ ማዘርን ሄድኩኝና ሰርግ ምናምን አልፈልግም ማለት ሰርግ ምናምን አልፈልግም የመደገስ አቅምም ደግሞ የለም ቀን ስራ ነው የሚሰራው የወንዶች ፀጉር ቤት ያኔ 50 ብር ነው የሚሰራው 25 ብር ለዛ ሰው ሰጥቶ 25 ብር ለራሱ ይዞ ነው የሚገባው የቤት ክራይ ውስጥ ነው ያለው የሚበላ ነገር አለ ብዙ ነገር ነው ያለው ማለት ነው። እና ስለዚህ ሰርግ የመደገስ አቅም የለውም ማለት እሱ አለኝም የለኝም አላለኝም እኔ በራሴ ማለት ነው። ከዛ ማዘር ታይገር ይሄ ነገር አይሆንም እንደውም ዛሬውኑ ነው በቃ ወደዛ መልከሽ ወደ ካሳንቺስ ምናምን ብላ ጓለች ማለት ነው። ዛሬ አልኳት ይሄን አጎዮና አጎቴም ነበር ይሄን ሰርግ በክብር እዚሁ በመርቀሽን ማታውጪኝ ከሆነ ከቤትሽ በክብር ማታውጪኝ ከሆነ ወይ አብሬው እጠፋለሁ ወይ ራሴን አጠፋለሁ ማለት ከዛ ታይሮ ዘርግተኛ ነሽ አለች አዎ እርግጠኛ ነኝ አልኩት። ከዛ ሄድኩኝና ነገርኩት ፈቅዳለሽ ማዘር ብዬ ማለት ነው። ከዛ ፈቀደች አዎ እሺ ታዳሞች ይሁን ቅዳሜ ይሁን የሚመጣው ሳምንት ቅዳሜ ይሁን እሁድ እኔ ወደዚህ አቅርቤ ነበር ያልኩት። ከዛ በቃ ተወሰነ ሁሉም ነገር አዎ እና እሺ ምን እንደሆነ ማድረግ ያለብን ለና ማዘር ልብስ እንገዛላቸዋለን ለኔ ልብስ እንገዛለን አለቀ። 4 ሚዜ ባንተ በኩል አድርግ በኔ በኩል 4